አራይ ብሩክ ስር ምንድን ነው የሚያደርገው? ቤተሰቦች አሚሩ ብሩክ ስር ምንድን ነው የሚሰራው? ብሩክ ስር ተደፋኩ። የብሩክ ነገር ነው። እኔ ስር ምን ትሰራለህ? ኧረ አሚሩ ይመችህ። አሁንም እየቀለለ እንደ ቤተሰቦች ብሩክ በጣም ነው የገረመው ታውቃለህ። እኔ ስር ምን ትሰራለህ እስከ ማለት ብሩክ ቆይ ምንድን ነው እንትን ልበል ነው ሃይሚን እንትን ልበልላት ነው ያለው። ለሃይሚ ልመልስልህ ብድር ነው ያለው። ሃይሚ እኮ እያስጨነቃት ያለው እየላከው ደሱ ብሩክ ሃይሚን ነው እንዴ የምታስጨንቃት? ሰው ተሳስተሃል ብሩክ። አይ ብሩክ እውነትህን እኮ ነው። እሱ ላስጨንቀው ነው እሷን ነው የሚያስጨንቀው። ኧረ በለኝ መች። እንግዲህ ዛሬ አዲስ ቤት ተከስተውልናል። እንግዲህ ያው ብዙ ጊዜ አዳዲስ ቤት የማድመቅ እንትን አላቸው። ያው ይሄ ቪዲዮ እንግዲህ እዚህ ሀገር አይመስልም እንደዚህ ሳይው ምናምን እንደዚህ አይነት ቦታ አላውቅም። እንግዲህ ቡታጀራ በደንብ ስለማውቃት እና ሸገር የተቀረጸ ይመስለኛል። እንደዛ ነው የሚመስለው። እንደዚህ አይነት ቦታ የለም። ግን ሆነና በረዲን ዟሪ ነው እናውቀዋለን። ቤተሰብና ዛሬ አዲስ ቤት ገብተዋል። ሃሚሩ ቤት ይመስለኛል ዛሬ ገቡት። ሃሚሩ ቤት ገብተዋል። እስኪ ምን ይፈጠር ይሆን? ምን እና ይሆን ሃይሚ ይላል እንግዲህ አንዳንድ ነገሮች ግን ነው። ለማንኛውም ሃይሚ ፕራንካር ባታለ ከዛ በፊት ማለት ነው አሰቃይተኛል አሰልንኮኛል ምናምን ቤተሰብ እንደሆነ ተነግረኝ ነበረ እና እኔ ደግሞ እሱ ልበቀላት ነው የመጣሁት። መከታ እንዴ ታችኋል ብድር እንግዲህ ሃይሚ የሆነ ነገር ስታረጉ ብሩክ የሆነ ነገር እንደሚያደርጋችሁ ጠርጥሩ ነው የሚባለው። መከታ ጋሻ እውነት ነው። አባት ያልሆነላት ምን አለ? ቤተሰቦች ያልሆነላት ምን አለ? መሳይለም የሆነ ስሜቱ ነገር ማለት ልበቀልላት ነው ሲል በደንብ ስሜት አለ። ጀግና አባት ከፋብሪሽ አሰነክልሻለሁ ዛሬ እሷን ስላሰነካት በማሰነክል ቤተሰቦችን ይረሱት ፕራንክ አይመስለኝም። ማለት ብዙ ጊዜ ስለዛ ፕራንክ ምናምን አንዳንድ ቦታ ላይ ያሉ አሚኑን አይቴክ ባዩበት ታይም ይጽፋሉ ሃይሚን እንዲህ ምናምን እያሉና በቃልሻለሁ ስላንቺ ይሄን ይመጣል ቤተሰብ ናቸው። ለካ ቤተሰብ ነገር ናቸው ታውቃለህ። ዝምድናቸው ያናክል ቅርብ ሳይሆን ግን ዘመድ ናቸው። በዚህ ሰዓት ሲጀምር አንድ ሀገር ከአንድ ከተማ ሌላ ሀገር ስትገናኝ ሁሉም ዘመድ ነው። ከዚህ በላይ ዝምድና አሁን እናንተ ውጭ ያላችሁ ቤተሰቦች ይሄንን በደንብ ትረዱኛላችሁ ብዬ አስባለሁ። አንድ ኢትዮጵያዊ ስታዩ አሁን ውጭ ሀገር ሆናችሁ እንዴት ደስ እንደሚላችሁ እንደምትንሰፈሰፉ ልክ እንደዛ ነው የሚሰማ። ሸገር ላይ የምታውቀውን ሰው ስታገኝ እንደ ያው የሀገር ዲስ ይሆናል። በጣም ስሜቱማ ለየት ያለ በጣም የምር ቤተሰቦች እዚህ ጋር ያለው እውነቱን ነው። እንትን ሃሚሩ ስልክ ዝግ ነበር ሲለው ቴክስት መላክ ሲል ነበር። ቤተሰቦች እኛም ብዙ ነገር እናመቻችና እንሰራለን ብለን ነበር ከብሩክና ከሃይሚ ጋር ግን የብሩክ ስልክ ዝግ ነው። ዘግቶታል። ምክንያቱም ብዙ የሚያስጨንቅ ሰው አለ። እውነት ለመናገር ብዙ ሰው በጎን የሚጨቀጭቀው ሰው አይጠፋም። በጣም የሚያስጨንቀው ሰው ምናምን ግልጽ ነው። እንዲህ አይነት እንትን ስትሆኑ በተለይ ብሩክና ሃይሚ ቤተሰቦች እዚህ ሀገር ያላቸው የሰው ቦታ በጣም ይለይባቸዋል። የምር ልክ ነው ማፊ። የምር እኔም አንዳንዴ የማስበው ነገር ነው ማለት እኛ ራሱ አስጨናቂ ነን ወይ ብዬ አስባለሁ። ለዛ ነው ብዙ ማንጫናቸው ማንጨቀጭቃቸው። ምክንያቱም ያሉበት ቦታ ማለት ነው እኛ እንረዳዋለን። ያው የና ሃይሚ ቤተሰብ ሆኖ የማይረዳ የለም። በደንብ ምክንያቱም ቤተሰቦች ትልቅ ትንሽ ነው ሃይሚና ብሩክን የሚያከብራቸው። ብዙ ሰው ደውሎ ያሉበት ሁኔታ ቢያጣራ ምናምን ደስ ይለዋል። እውነት ለመናገር የእነሱን እንትን የሚወድ የለም። ሰው ብዙ ሰው ያስጨንቃቸዋል። አይ ቲንክ ለዛ ስልካቸውን ዘግተውታል። እንግዲህ ስልካቸው ዝግ ነው ቤተሰቦች። በቃ አጋጣሚ በግልጽ አጋጣሚ አሁን ለምሳሌ እንገናኛለን እኮ ነግራችኋለሁ። መዝናኛ ቦታ የሆነ ቦታ ከገባችሁ ልታገኛችሁ ትችላላችሁ። በዛ አጋጣሚ መስራት እድል ካገኙ ምንም ጥርጥር የለውም ቤተሰቦች ጸዴ ቪዲዮ ሰርተን ነው እንገናኘው እና ልንገራችሁ ብዬ ነው። ብዙ ጊዜ ሃይሚ ስልካቸው ዝግ ስለሆነ እኛ የምር በዚህ አጋጣሚ ማስተላለፍ ማለት ስልካቸው አዲስ አበባውን ላይጨቀጨቁ ስለሚችሉ አዲስ አበባ ብዙ ሰው ስለማያውቃቸው ስልካቸው ሁሌ ኦን ሊሆን ይችላል። አዲስ አበባ እኛ አውርተን ብሩክና ሃይሚን አውርተን አዲስ አበባ ድረስ የመሄድ አቅም አለን ቤተሰቦች እና ኖርማል እንሄዳለን። ማናረገው ነገር ነው እናንተ
ለውድ ቤተሰቡ የሚከፈል ዋጋ እና በጣም ሁሌ ነው የምትናግረኝ እና በጣም አስደንግጣታል መሰለኝ። በቃ ልትረሳው አልቻለችም። ሁሌ ነው የምታወራኝ። ቤተሰቦችም አንዳንድ ይሉኛሉ በጣም ነው ያስጨነቃት ልጅ ይቅርታ የጠየቃት ምናምን እያሉ ነው። እና እኔ ደግሞ ቤተሰቤ ስለሆንኩ እንጂ ብላ ላስቀይማ ነበር። ብሩኬ እንዲህ ክፋቱ ፍራንክ ተረዳዋ። የምር ብሩኬ ምን አክል አለኝታ። ይሄ የማን እንትን ግን ፍሬ ይመስላችኋል ውጤት? ይሄንን ልጅ እንደዚህ ፕራንከኛ ያደረገው የምርም ያየውን ነው። ሰው በሚያየው ይማራል ነው የሚባለው አይደል? በምናየው ልንማር እንችላለን። አንድ ቀን የፕራንክ እንትኖች ልንሆን እንችላለን። ምክንያቱም የምናየው ሰው እንግዲህ ይወስነዋል። የምታዩት ሰው ፕራንክ እንትን ከሆነ ተው ምን እንደሚል አገባው ቆይቷል። የምር ሃይሚ ፕራንክ የምትረሳ እንዳይመስልህ ሀሚሩ። እዚህ ጋር ተሳሳት። ካየህ ሃይሚን እኛ በደንብ እናውቃታለን። ፕራንክ አትረሳም። ከአይምሮ አይወጣም ፕራንክ መቼም ሳትመልስ አትረሳ። ብድር ሳትመልስ ለዛ ነው እየጨቀጨቀች ያለው ሃይሚ ከባድ ብሩክ ስሩ ነው ያደረገው። ቤተሰቦች አሚሩ ብሩክ ስሩ ምንድን ነው የሚሰራው? ወላተን ያው ነው ያየበት ልብብዬ ብሩክ ስሩ ተደፋኩ። የብሩክ ነገር ነው ያለው። እኔ ስሩ ምን ሰራደ? ኧረ አሚሩ ይመቸል። አሁንም እየቀለለ እንዴ ቤተሰቦች ብሩክ በጣም ነው የገረመው ታውቃለህ። እኔ ስሩ ምን ሰራደ እስከማለት ተሸክሟት እንዳይነሳ ልጅ ቤተሰቦች አሚር ይመቻል ወይ እንደዚህ ነው አብዳቱ ተብድብድ ነው ፕራንክ የሚሰራው ብሎ እንትና አብርሽ አስደርጎታል። ለብድ አድርጎ ምናምን አብርሽ ባለፈው ሩታንም እንደዛ አስደርጎታል። ተብድብድ ነው ይድልን እንጂ ፈርተዋለች በጣም በቃ አንተ ማትናገረው እኔ ይቅርታ አድርጌለታለሁ። እኔ እኮ እንደዚህ በአካል አገናኘን አይደለም ያልኩህ። በአፍ ተናገርልኝ ነው ያለችው እኮ በቃ እኔ ይቅርታ አድርጌለታለሁ። እሺ ነው ወደ ነው እሺ ብትደብቁ ነው ሲጎች ራስ አይደለም እንደምጣው ብሩኬ ቆይ ምንድን ነው እንትን ልበል ነው ሃይሚን እንትን ልበልላት ነው ያለው። ለሃይሚ ልመልስልህ ብድር ነው ያለው። ሃይሚ እኮ እያስጨነቃት ያለው እየላከው ደሱ ብሩኬ ሃይሚን ነው እንዴ የምታስጨንቃት? እንዴ ሰው ተሳስተሃል ብሩኬ። አይ ብሩኬ ሁለተን እኮ ነው እሱ ላስጨንቀው ነው እሷን የሚያስጨንቀው። ኧረ በሪ መች አዝናንታችኛል። ገና ሳይጠቃት ሰው ያሳቋታል ነው የመጣ የመሰላት
ብሩኬ ነገር ነው ቤተሰብ አለማታ ማታ እሱን ሊያስጨንቅ ብሎ እሷን ነው የሚያስጨንቀው። እኔ እኮ ምን አይነት አክቲንግ ጠበቁ? ምን አይነት አክቲንግ አየሁ? ምን ያደርገዋል ብዬ እየጠበኩ ነበር። ይብራኝ ሰብስክራይብ አድርጉ፣ እኛንም ሰብስክራይብ አድርጉ ቤተሰብ። የእውነት ያምራል በጣም ማለት አዝናንታችሁኛል። መጡ በቃ ወደ ፍቅራቸው ማለት ቤተሰብ ለሀይሚ ነው መቼም ቤተሰብ። እኔ በጣም ስቅ ያለው ተዝናንቻለሁ። ምንም ልል አልችልም ማለት የብሩኬ ነገር ነው ግራ የገባኝ። ላስጨንቅ ብሎ ሄደው አሚሩም የሚያስጨንቀው ሃይሚም ተገቢ ነው ወይ እንዲህ ማስጨነቅ? ይመቻቸው እና ቤተሰቦች እንድታቁሙ ፈልገው የቪዲዮ በዚህ ሰዓት አይደለም የተቀረጸው፣ አዲስ አበባ ነው የተቀረጸው እና ይመስላል አዲስ አበባ ነው የተቀረጸው። ቤተሰቦች እንዳይምታታባችሁ ብሩክና ሃይሚ እዚሁ ታገራ ናቸው እና ቤተሰቦች ለዛሬ ያስፈልግ ነው እንዳይከፋቸው ምንም አንላቸውም ማለት እኛ እንዳንጠፋባችሁ ብለን ነው። እንደሚያዝናና እርግጠኛ ነበር። አሚሩን ሳይ እንደሚያዝናና እናንተም እንደምትደሰቱበት ስላወቅኩ ነው። በቃ ልክ ነው። በጣም ሁላችንም ተዝናንተናል። እንግዲህ በቃ ምን እንላችኋለን? አሚሩን ሰብስክራይብ እያደረጋችሁ እኛንም ቤታችንን ድምቅምቅ እያደረጋችሁልን እንግዲህ ለዛሬ ያዘጋጀነው ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ሰላም።